የሰውየው ሽሙጥ ጻፊዋ ስንዱ አበበ ናት። ያንድ ሽማግሌ አስደንጋጭ ድምጽ በአውቶቡስ ውስጥ የነበረውን ጸጥታ ደፈረሰው። አንቺ ነው እኮ ማናገር ሲያናግሩሽ መልስ አትሰጭም እንዴ? ዝግት ያልሽው ምን ነው ገጠመኝ በይ። አጠገባቸው ተቀምጣ የነበረችውን ሴት በመተው ወደኔ ዞራሉ። ልጅ አንቺ ሴት ድረስ ነው የምትሄጂ? ሾላን ታልፊያለሽ? አዎ አባባ አልፋለሁ። ምን ልርዳዎት? ተባረክ የኔ ልጅ። እንግዲህ አይውልሽ ወንዶ አደራሽን ሾላ ስንደርስ እንደው አውርጂኝ። አራ የኔ ነገር ከተማ ገባሁና ሁሉ ነገር እኮ እንደው ድንግርግር አለኝ። ምንም አያስቡ አባት፣ ስንደርስ እኔ እነግሮታለሁ። እሺ ያለ ሐሳብ ይቀመጡ። በአውቶቡስ ውስጥ የነበርነው ተሳፋሪዎች ከ10 አንበልጥም። ሁላችንም በያገኘንበት ወንበር ይዘናል። ሰውየው ከኔ በ3 ወንበር ያህል ፈቅ ብለው ነበር የተቀመጡት። የነበርኩበትን ስፍራ ትቼ ከኋላቸው ከነበረው ወንበር ተቀመጥኩ። ወደ መጀመሪያው ቦታ ዞር ብለው ሲያጡኝ እንደ መሳል ያረጋቸው በስመ አብ ወወልድ ወመንፈስ ቅዱስ ሲሉ አማተቡ። ምን ነው አባባ? እኔስ ወዴት ተሰወርሽብኝ ብዬ ልጄ ቦታውን እኮ ለርሶ ለማሳየት እንዲመቼ ብዬ ነው ጠጋ ያልኩት። ደግ አድርገሻል ልጄ። የዘመኑ ነገር አይመቸው ነው እኮ ነው። የኔም ነገር እንዳው አራ የልቤን በልቤ ማያዝ አይሆንልኝ። ሁሉም መናገር አመል ሆኖብኝ። አይ እንዴም ማለት አገሬ አይ ጎንደር 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 ይሄን አላየሽ ቀረሽብኝ ጎንደር ቤተ ክህነት ቤተ ሰይጣን ጠርቶኝ በዚህ የለም አልኩኝ ጎንደር። አረ ጎንደር ጥሪኝ። በአካባቢው የነበረው አውቶቡስ ተሳፋሪ ሁሉ ሳቀ። ቀስ በቀስ አውቶቡሱ እየሞላ ነበር። ዞር ብለው ወደ ጆሮዬ ልጄ ይሄን ዘመን ይንሾካሾኩበታል እንጂ አይናገሩበትም። ጉድ የፈላበት ዘመን ላይ ነን። የጉድ ሆኗል ዘንድሮ። የምን ጉድ አባባ? ጉድ ቢፈላም አያሳስብም። ለነገሩ ተይው፣ ጉድ የሚፈላው ጉድ ሊያበረድ ነው። ታዲያ ፈልቶ ከበረደ በኋላም ያኑረን ብሎ ነው መጸለይ። ይሄው ነው ልጄ። መጋቢትን ያኑረይ ብሎ ነው ጸሎት። ይሄው ነው ሚስጥሩ። መጋቢትን ካለፍን ጥጋብ ነው፣ ኑሮ ነው፣ ሳቅ ነው ልጄ። ያው እንዳልኩሽ ቤተ ሰይጣን ጠርቶ ከተማ ወጥቼ እንከራተታለሁ። ተሳፋሪው ባንድነት ሳቀ። ከፊታቸው እጆቹን አውቶቡሱ ምሰሶ ላይ የጠመጠመችውን ልጅ እግር ተማሪ እስቲ ንገሪኝ የሰው ዕድሜ ስንት ነው አሏት። እንደገና ዞር ብለው ተናገር 80 ነው ይባላል በል። ተማሪው ጎን የነበረው አይነ ፈጣጣ ወጣት ጣልቃ ገብቶ 80 ብቻ እንግዲህ 80 ነው የሰው ዕድሜ። አረ እኔ ነገር እንደው የሰው ዕድሜ ማለት እኮ የኔን የመጨረሻ ዕድሜ ማለት ነው። ያዲያ ለየትኛው ዕድሜ ነው ጭንቁ? አረ እንደው ልፋ ብሎኝ ነው። አውቶቡሱ ፌርማታ ላይ ቆመ። የት ደርሰናል አሁን በይ? ሾላ ገላ አልደረስንም አባት። አያችሁ ወጣቶች በእኔ ተደሰቱ። 56 ዓመቴ 56 ብቻ። ተወጣት አታናግረኝ፣ ተናግረህ አታናግረኝ። እንዲያ ነው ልጄ፣ ሁሉ ነገር ላንቲካ ነው። ላንቲካውም ይኸው፣ ቆቡም ይኸው፣ ጭራውም ይኸው። በቃ የአውቶቡሱ መጨናነቅ በመጀመሩ ጫጫታውም ከፍ አለ። መንገደኞች በየፌርማታው እየጫነ እያራገፈ እየጫነ ቀጠለ። አንድ የፖሊስ ዩኒፎርም የለበሰ ሰው ወደ አውቶቡሱ ሲገባ ሰውየው ወደኔ ዞረው ደግሞ የፖሊስ ልብስ የለበሰ መጣ። እንዲያውኑም ማያምር ሰው አይሉት ወጣት አይሉት። አራ እንዴት አራ ልጄ ግፍ ተናገር ሲል ነው ይቀርበኝ። ለካሱም ሆዱን ሊያሸንፍ ነው ፖሊስ ሆኖ በይ። ኃጢአት አወራሁ የዲያ ኃጢአት ባወራም ደግሞ ዘመኑ የኃጢአት ስለሆነ ችግር የለውም ተይው። የት ደርሰናል? ጊዮርጊስ። አንድ ማት እየተጋፋ መጥቶ አጠገባቸው ቆመ። ዞር ብሎ አጤኑትና ምን ፈልገህ መጣ ወጣት? ምን አየህ? መልስ አልሰጣቸው። አይዞህ እግዚአብሔር የለም ብላችሁ ያመጣችሁ ጣጣ ነው ለዚህ ጉድ ያበቃን። አይዞህ ማ አለ ማቲው። በዚህ ዘመን ወጣት ልብ ውስጥ ቁጣ የለም። እፉኝት መርዙን እንደሚተፋው ወጣት ቁጣውን ተፍቶታል። የበግ ግልገል ሆኗል ወጣቱ። ሲታረድም ደም አይወጣው፣ እንደ በረሮ ደም የለውም፣ ቆዳው ካርቶን። ተሳፋሪዎቹ ሁሉ በወጣ ሳቁ። ልጄ የት ነኝ? አንድ ፌርማታ ይቀርቦታል። ሲታደፍ መጥቶ አጠገባቸው የቆመው ማቲ በድጋሚ ቀና ብለው በአይኖቻቸው ከመረመሩ በኋላ ፌዝ ባዘለ ድምጽ መረቁት። እደግ ልጄ፣ አድገ ክበር፣ ከብረው ውለድ። እኔ አሁን ከአንድ ፌርማታ በኋላ ስወርድ ደግሞ ወንበሬን እናዘዝልሃለሁ። አይዞህ ወንበር እናዘዛለሁ። አራ ደግሞ ለወንበር። ማቲው ሳቀ፣ ተሳፋሪውም ሳቀ። አይነ ፈጣጣ ወጣት በተለይ መላ ጥርሶቹ እስኪታዩ ድረስ አፉን ከፍቶ ሳቀ። በሰውየው ገጽታ ላይ ግን ፈገግታ አልነበረም።
እንደ ቆዳቸው ያላረጁና ያልደከሙ የሾሉ አይኖቻቸው ወጣቶቹን እየመረመሩ ነበር። ህብረ ሳቁ ጋብ ሲል የመነኩሴው ሽሙጥ መሰል ምርቃት ቀጠለ። ጮክ ብላችሁ ሳቁ ልጆቼ፣ በሽማግሌው አንደበት ሳቁበት። እብድ ነኝ እኮ ልጆቼ፣ አይደለሁም እንዴ እኔ? ኧረ ባላገርም እብድም ነኝ፣ ሾላን እንኳን ማላቅ። ኮተታቸውን እየጎተቱ እንደምንም ከተቀመጡበት ተነሱ። በጉኑ ልጆቼ፣ በመጽሐፉም የበግ ልብ ያለው ይጸድቃል ተብሎ ተጽፏል። በጉኑ ተኩላ አትሁኑ። አውቶቡሱ ቆመ። ቻው አባት አላቸው አይነ ፈጣጣ ወጣት በሚወጋ አስተያየት ገርመመው ሲያበቁ። ቻው ቻው፣ በስመ አብ ቻው፣ ብቻ ቻው ወጣቶች። ከአውቶቡሱ በመውረድ ላይ ሳሉ በራሳቸው ጋር ያልጎመጎሙትን ለመስማት ቻልኩ። ቻው ያለ ቻው ሆኖ ቀረ። እንዴት ዋላችሁም የለ ወጣቶች። እኔ የት እንደምወርድ አውቃለሁ። ቦታውን የጠፋኝ ያላወኩትን ደግሞ ነገራችሁኝ። ወረድኩው። እናንተ ወጣቶች ግን ትገርማላችሁ። ውጡ ሲሏችሁ ትወጣላችሁ፣ ግቡ ሲሏችሁ ትገባላችሁ። ኤዲያ ፌርማታችሁን እንኳን መውረጃችሁን አታቁም፣ መጨረሻችሁንም አታቁት። ታሳዝናላችሁ። አራዳ ያለኝ እቴ እያሉ ነጎዱ።